ሄሎ እንደገና አባላለሁኝ ሳይኮሎጂስት ነኝ። ዛሬ የማወራው ስለ ትራማ ነው። ብዙ ጊዜ ትራማ ሲባል የሚመስለን ነገር ፊዚካል አቢዩዝ፣ ጾታዊ ጥቃት ሊሆን ይችላል፣ ወይም ደግሞ መደብደብ፣ መቆጣት የሆነብን ነገር የተደረገብን ነገር ነው የሚመስለን። ግን ትራማ ምን ኢንክሉድ ያደርጋል? ያልተደረገልን እንደ ህፃን ልጅ የሚገባን የሚያስፈልገን ያልተደረገልን ነገር ነው ማለት ነው። አሁን ዶክተርን ብንጠይቅ መሰረታዊ የሆነ የህፃን ልጅ ኒዶቹ ምንድነው? ፍላጎታዊ መሰረታዊ ፍላጎት ምንድነው ብንለው ምንድነው የሚለው? ኒውትሪሽየስ ፉድ እንደ አይነት ውሃ ሊል ይችላል። ሳይኮሎጂስት ቢጠየቅ ምን ይላል ነው? ሳይኮሎጂስት የሚለው ይሄ ልጅ ፍቅር አግኝቷል ወይ ሲያድግ? ይሄ ልጅ ስሜቱን እንዲገልጽ ተፈቅዶለታል ወይ? ወይም ደግሞ ይሄ ልጅ በራሱ እንዲቆይ ወይም ራስነቱ ተከብሮለታል ወይ? ማንነቱ ተከብሮለታል ወይ የሚለው ነው በጣም ኢምፖርታንት የሚሆነው ማለት ነው ለሳይኮሎጂካል እድገቱ። አሁን ለምሳሌ አንዳንዴ ልጆችን ስሜታቸውን ሲገልጹ ዋጥ አድርጋት ይባላልም እንላለንም። ወይም ደግሞ ሂድ ወደ ክፍል ግባ ስሜታቸውን እንደ መስማት ወይም ደግሞ ምን ሆናቸዋል ከማለት ላይክ ኢንቫሊዴት ማድረግ ወይ የእነሱ ስሜት ትክክል እንዳልሆነ በሚመስል መልኩ እንገልጽላቸዋለን ማለት ነው። እና እንዲህ አይነት ልጅ አሁን ሲያድግ ምን አይነት ነው የሚሆነው? ሜቢ ስራ ቦታ ተናዶ ሊሆን ይችላል። ድሮ ሲናደድ ስሜቱ አልተሰማለትም። እንዴት ኤክስፕሬስ ማድረግ እንደሚችል አልተነገረውም። ስለዚህ አሁንም አያውቅም ማለት ነው። ስሜቱ አለ ይሰማዋል፣ ግን እንዴት አድርጎ ኤክስፕሬስ ማድረግ እንደሚችል ስለማያውቅ ያንን እንዴት የት ይዞት ነው የሚሄደው? ወደ ቤቱ። ስለዚህ ያንን እንዴት ማን ላይ ነው የሚያወጣው? የሚችለው ሰው ላይ፣ ልጆቹ ላይ፣ ባለቤቱ ላይ። ስለዚህ ንዴቱ ቦታ ፈልጎ ላይክ ሴፍ በሆነበት ቦታ ወጣ። እንዴት እንደሆነ ስለማያውቅ ወይም ደግሞ በልጅነት ቅድም እንዳወራ ነው ማለት ነው በልጅነት ስሜቱን ሲገልጽ ቫሊዴት ስላልተደረገ በዚህ መልኩ ይወጣል ማለት ነው። እና ልክ ትራማ ማለት ፊዚካል አቢዩዝ ብቻ አይደለም ማለት ነው። ወይም ደግሞ ጥቃት ፊዚካል የሆነ ጥቃት ማለት አይደለም። እንደዚህ ኢሞሽናል ኒዶች ሳይሟሉልን ሲቀሩ በእንደዚህ አይነት መልኩ ይወጣሉ እና እኛንም ትራውማታይዝ ያደርጋሉ። በእኛ አካባቢ ያለነውም ሰው እንደዛው ማለት ነው። ቀጣይ ቪዲዮ መፍትሄው ላይ እንድሰራላችሁ በዚህ ትራማ ያለፋችሁ ወይም ደግሞ አሁን እያለፋችሁ ያላችሁ ሰዎች ኮመንት ላይ ያሳውቁኝ። ቀጣይ ቪዲዮ እስከምንገናኝ ባይ።